ዶክተር ዮሐንስ ኃይሉ እባላለሁ። በህፃናት ህክምና በሄል የህክምና ማዕከል ውስጥ ህፃናትን በማከም አገልግሎት እየሰጠሁ እገኛለሁ። በዋናነት እንግዲህ እዚህ ህፃናትን ስናከም እድሜያቸው 18 ዓመት ከሚሞላቸው ድረስ ያሉ ህፃናትን ህክምና በመስጠት ነው የማገለግለው። በዋናነት እንግዲህ የህፃናት ህክምና ስንል ከተወለዱ ቀን ጀምሮ እድሜያቸው 18 ዓመት እስከሚሞላቸው ድረስ ማንኛውንም የውስጥ ህመምን በተመለከተ ምርመራ እንዲሁም ደግሞ ህክምና አገልግሎቶችን በመስጠት እንዲሁም ደግሞ የህፃናት እድገትና ጤና አጠባበቅ ክትትል እናደርጋለን። ከዛ ባሻገር ወላጆች ማንኛውንም ህፃናትን ጤና አጠባበቅና እድገት በተመለከተ የምክር አገልግሎትን እንሰጣለን። ሌላኛው እናቶች ከወለዱ በኋላ ልጆቻቸውን ወይም ጨቅላ ህፃናትን ጤናቸውን በመመርመር ወይም ደግሞ ያላቸውን የጤንነት ሁኔታ በመመርመርና ለጤንነታቸው አስጊ የሚሆኑ ነገሮች አለመኖራቸውን የማረጋገጥ የህክምና አገልግሎትን እንሰጣለን። ስለዚህ እነዚህን የህክምና አገልግሎቶች በማንኛውም ሰዓት መጥተው በሄል የህክምና ማዕከል ውስጥ ማንኛቸውም ወላጆች ለልጆቻቸው የህክምና አገልግሎት ማግኘት እንደሚችሉ በዚሁ በመግለጫችን ለማሳወቅ እንፈልጋለን።